ሞቱ ሞታችንን ሊያጠፋ ስለ አዳም ኃጢአት ስለ አዳም በደል ምን ይላል መጽሐፍ ቅዱስ? በአንድ ሰው ምክንያት ሞት ወደዚች ምድር መጣች። ስለዚህ ክርስቶስ የሞተው፣ ክርስቶስ የተሰቀለው፣ ክርስቶስ የተገረፈው፣ ክርስቶስ መከራ የተቀበለው፣ ክርስቶስ ራቁቱን የተሰቀለው፣ ክርስቶስ የእሾህ አክሊል የደፋው ስለ ሁሉም ነው። ኤሎይ ላማ ሰበቅተኒ ወይም ደግሞ አባቶይ ለምን ተውከኝ ማለቱ ክርስቶስ የሞተልን እኮ በብርሃን እንድንመላለስ ነው። ክርስቶስ ሰው የሆነልን እኮ እኛ ሰው እንድንሆን ነው እንጂ በኃጢአት እንድንመላለስ አይደለም። አሜተኛ፣ ሚቀኛ፣ ሸረኛ፣ ጠንቋይ ቤት የሚሄድ በእነዚህ ሁሉ ያሉ ሰዎች ሁሉ የእግዚአብሔር መንግስት አይወርሱም። ሰላም ውድ ቤተሰቦቻችን እንዴት ናቸው? ዛሬ ለየት ባለ ፕሮግራም ወደ እናንተ የመጣው። ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ በማድረግ እንድትጀምሩ በፍቅር በትህትና ይጠይቃችሁ። እንግዲህ ቤተሰቦቻችን ዛሬ የምናየው ስለ ትንሳኤ ወይም ደግሞ ስለ ሰሞነ ሕማማት ወቅት ላይ ነው የምንገኘው። ዛሬ የምጋብዝላችሁ መምህር ቄስ ኢንጂነር ተክሉ ይሆናሉ። አባታችን ጥሪን አከብራችሁኝ ወደ ስቱዲዮ ስለመጣችሁልኝ ከልብ አመሰግናለሁ። ሰሞነ ሕማማትን በተመለከተ አንዳንድ ጥያቄዎችን የምናነሳ ይሆናል እና መድኃኒታችን ኢየሱስ ክርስቶስ የምድርና የሰማይ ንጉስ ሆኖ ሳለ እንደኛ ሰው ሆኖ ወደዚች ምድር መምጣቱስ ለምን አስፈለገ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካም ጥያቄ ነው። አምላካችን በመጀመሪያውንም ሰው ልጅ ሲፈጥር ሰው ልጅ ለክብር ነው የተፈጠረው፣ ለሞት አልነበረም፣ ለስቃይም አልነበረም፣ ለመከራም አልነበረም። ሰው ልጅ እንደ ቅዱሳን መላእክት እግዚአብሔርን እንዲያመሰግን ፈጣሪውን እያመሰገነ እንዲኖር ለክብር ነበር ሰው ልጅ የተፈጠረው። አዳም ሲወድቅ ዝም ብሎ አልወደቀም። የወደቀበት ምክንያት አለው። ሰይጣንም ደግሞ እኔ ሰይጣን ነኝ ብሎ ወደ አዳም አልመጣም። ሰይጣን ወደ ገነት ሲመጣ በእባብ ገላ ተሰውሮ እባብን መስሎ ነው እንጂ እኔ ሰይጣን ነኝ ብሎ ወደ አዳም አልመጣም። ይህ ምንን ያሳያል? ሰይጣን በተሰጠው በጥበቡ ተጠቅሞ የሰውን ልጅ ከገነት እንዳስወጣ ሁሉ ጌታችን አምላካችን ኢየሱስ ክርስቶስ ደግሞ በሰው አዳም ወይም በሰው ስጋ ተሰውረው የወደቀውን የሰው ልጅ አዳነው። ጥበብን በጥበብ ለማፍረስ ክርስቶስ ሰው ሆነልን። አንድ ይሄ ነው። ሁለተኛ ሰው ልጅ ክቡር ፍጥረት ሆኖ ተፈጥረው ለምስጋና ተፈጥረው ነገር ግን የፍጡርን ቃል ሳይሆን የፈጣሪን ቃል ሳይሆን የፍጡርን ቃል በመስማት ክብሩን አጣ፣ ወደቀ። የነበረውን ክብር ስላጣ የሰው ልጅ ሰው ሆኖ ተፈጥሮ ሰው መሆኑን ስላቃተው እግዚአብሔር አምላክ ደግሞ ሰው ሊያደርገን ሰው ሆነልን። ምን ማለት ነው? አርአያ ሊሆነን ምሳሌ ሊሆነን ሰው እንዴት መኖር እንዳለበት ሊያስተምረን ለኔና ላንተ ምሳሌ ሊሆነን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው መሆን አስፈለገ። ለዚህም ነው በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከኔ ተማሩ ይላል። ከኔ ተማሩ። ስለዚህ እግዚአብሔር ትህትናን ሊያስተምረን፣ ፍቅርን ሊያስተምረን ዲያብሎስ በትዕቢት ስለወደቀ ሰው ልጅም ትዕቢተኛ ሆኖ እንዲወድቅ ስለሚፈልግ ያንን ትምህርት እግዚአብሔር ሊሰብርልንና ሰው እንዴት መኖር እንዳለበት ትህትናውን ሊያስተምረን፣ ፍቅሩን ሊያስተምረን፣ መልካምነት መንፈሳዊነትን እግዚአብሔርን ፍቃድ ሊያሳየን ሊያስተምረን ምሳሌ ሊሆነን እግዚአብሔር አምላክ ሰው ሆነልን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለዚህ ሰው ከሆነ ለዚህኛው ሰው መሆን ካስፈለገ መስቀል ላይ መሰቀሉስ መንገላታቱስ ለምን አስፈለገ? ባይሰቀልስ ችግር አለ ወይ? እስኪ እርሶ ስለዚህ ጉዳይ ምን ይላሉ? ለምን ተሰቀለ ሲባል እንግዲህ ሰው የሆነበት ምክንያት ይሄን ነው ስንል መሰቀሉ ስለምን አስፈለገ? እዛ ሆኖ ማዳን አይችልም ወይ ለሚለው ጥያቄ እንግዲህ ሰው የሆነበት ምክንያት ከገባን ለምን ወደዚህ ምድር መጣ አንለውም ማለት ነው። ስለ አዳም ኃጢአት ስለ አዳም በደል ምን ይላል መጽሐፍ ቅዱስ? በአንድ ሰው ምክንያት ሞት ወደዚህ ምድር መጣች ይላል። በአንድ ሰው ምክንያት ሞት ወደ ሰው ልጆች ሁሉ መጣ። ልክ በአንድ ሰው ምክንያት ሞት ወደ ሰው ልጆች እንደመጣ ሁሉ በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ደግሞ ምን ይላል መሰላችሁ? አንዱ ስለ ሁሉ ሞተ ይላል። ስለዚህ ክርስቶስ የሞተው ክርስቶስ የተሰቀለው
ክርስቶስ የተገረፈው፣ ክርስቶስ መከራ የተቀበለው፣ ክርስቶስ ራቁቱን የተሰቀለው፣ ክርስቶስ የእሾህ አክሊል የደፋው ስለ ሁሉም ነው። የሰው ልጅ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት እንዲመለስ ነው ክርስቶስ ይህን ዋጋ የከፈለው። የታሰረው ሰው ወይም እስር ቤት ያለ ሰው ለዛ ላጠፋው ነገር የተፈረደበትን ወይም ደግሞ ለዛ ላጠፋው ጥፋት ካሳ ከፍሎ ነው ከእስር ቤት የሚወጣው። ካሳው ምናልባት እስር ሊሆን ይችላል፣ ምናልባት ገንዘብም ሊሆን ይችላል። ብቻ ለዛ ላጠፋው ነገር ካሳ ግዴታ ምን ያደርጋል? ይከፍላል። ካልከፈለ ኦሬዲ ምንድነው ማለት ነው? ያ ሰው በዕዳ ነው ተይዞ ያለው ማለት ነው። ክርስቶስም ባይሰቀል የምንል ከሆነ መሰቀሉ ግድ ነው፣ ያስፈልጋል። ለምን? ካሳ ለመክፈል። አዳም ላጠፋው ነገር ክርስቶስ እንደ አምላክነቱ ፈርዷል። እንደ ይቅር ባይነቱ ደግሞ አዳም ላጠፋው ጥፋት ካሳ ከፍሎ ሊያድነው ወደደ። ይቅር ባይ አምላክ ስለሆነ ቃልም ገብቶለት ስለነበረ ቃሉን ሊፈጽም ቃሉን ሊፈጽም የገባውን ቃል ኪዳን ምንድነው? የገባው ቃል ኪዳን ከልጅ ልጅ ተወልጄ አድንሃለሁ፣ ተሰቅዬ አድንሃለሁ። አሁን ይሄ ታሪክ አለው። ለምሳሌ ምንድነው ታሪኩ ብንል አዳምና ሔዋን አትብሉ የተባሉትን ሄዶ በሉ። ከበሉት በኋላ እግዚአብሔር ፈራጅ ስለሆነ እውነተኛ አምላክ ስለሆነ ያለው ቃል ስለሚፈጸም ምን አለ? ትሞታለህ፣ ሞትን ብሎ ስለነበረ ፍርዱ እውነት ነው። ሞትን ሞቱ። ከዛስ አዳምና ሔዋን ሔዋን ምን አደረጉ? ድጋሜ ንስሐ ገቡ፣ ወደ እግዚአብሔር አለቀሱ። ወደ እግዚአብሔር አልቅሰው ለ40 ቀን ሱባኤ ይዞ እያለቀሱ በነበረበት ሰዓት ሰይጣን ቀድሞ የጣላቸው ሰይጣን ወደ አዳምና ሔዋን መጣና ገና 5 ቀን ተኩል ወይም 34 ቀን ተኩል ሲደርሱ 5 ቀን ተኩል ሲቀራቸው ሰይጣን ወደ እነሱ መጣ። ምን አላቸው? አዎ እግዚአብሔር ጸሎታችሁን ሰምቷችኋል። እኔ ከእግዚአብሔር የመጣው መልአክ ነኝ። እግዚአብሔር ልኮኝ ወደ እናንተ መጥቻለሁ። ስለዚህ ከሱባኤያችሁ ውጡ ተሰምታችኋል ብሎ ሲላቸው ሔዋንና አዳም ምን አደረጉ? ከገቡ ሱባኤ 40 ቀናቸውን ሳይሞሉ ወጡ። ከዛ በወጡበት ሰዓት ልክ ተራራ ላይ ሲደርሱ እኔ ማን እንደሆንኩኝ አወቃችሁ አለ። ከዛ አወቅን እንዴ መልአክ ነኝ ብለህ አይደል እንደ የመጣው ብሎ አዳም ሔዋንም መልስ ሲመልሱለት ምን አላቸው? አይ እኔ መልአክ አይደለሁም፣ መጀመሪያውንም ከገነት ያባረርኳቸው፣ መጀመሪያውንም ለሞታቸው ምክንያት የሆንኳቸው፣ ለመራቆታቸው ምሳሌ ምክንያት የሆንኳቸው እኔ ነኝ ብለው የሚያስፈራውን ገጹን አሳያቸው። በዚህ ጊዜ አዳም ምርር ብሎ አለቀሰ። አዳም ሲያለቅስ ሰይጣን ድንጋይ አንስቶ አዳምና ሔዋን ላይ ጫነባቸው እንዲሞቱ። በዚህ ጊዜ ያ ድንጋይ ድንኳን ሆኖላቸው ሊቃውንት ሲያስተምሩ በዛች ድንኳን ውስጥ 3 ቀን 3 ሌሊት ክርስቶስ 3 ቀን 3 ሌሊት በመቃብር እንዳደረ እነሱም በዛች ድንኳን ውስጥ በዛች ድንጋይ ስር አደሩ። ከዛ በኋላ አዳም አለቀሰ። ከደም ጋር የተላወሰ ቅጠሎችን ፈልገው አንድ ላይ መስዋዕት አድርጎ ለእግዚአብሔር አቀረበ። በዚህ ጊዜ እግዚአብሔር ምን አለው? ቃል ኪዳን ገባለት። አዳም ሆይ አንተ በራስህ ምን መሆን አትችልም፣ በራስህ ደም ልትድን አትችልም። እኔ ግን ከልጅ ተወልጄ ያንተን ግርፋት ተገርፌ ያንተን ስቃይ ተቀብዬ ከልጅ ተወልጄ አድናለሁ ብለው እግዚአብሔር አምላክ አዳምን ቃል ኪዳን ገባለት። የሔዋን ልጆቹ ወይም ደግሞ የአዳምና ሔዋን ልጆች ወደዛች ወደ ዕፀ በለስ ሄደው ያችን ዕፀ በለስ እንደቆረጡት የእግዚአብሔር ያ ብሩካን ልጆቹ ያ በደረቅ ግንባር ላይ አይን የሚሰሩ ልጆቹ በችንካር ተቸንክረው ካሳ ተከፈለለት። ለዛች እጅ ለእያንዳንዱ ነገር ክርስቶስ ካሳ ከፍሏል። አየ ያ የአዳም እግር ወደ አትሂድባት ወይም ደግሞ አትቁረጥባት ወደዛ አትመልከታት ወደ ተባለችው ዕፀ በለስ እግሩ ስለሄደ የዳግማዊ አዳም የክርስቶስ እግር በችንካር ተቸነከረ። አሁንም የአዳም እግር ካሳ ተከፈለለት ማለት ነው። ሌሎችም እንደዛው። ስለዚህ እያንዳንዷን ነገር ክርስቶስ በቀራኒው ላይ አዳም ላደረጋት ነገር ካሳ ከፍሎ ሊያድነን ክርስቶስ ለዛ ሲል ተሰቀለ፣ በመስቀል ላይ ዋለ።
ጌታችንና መድኃኒታችን ኢየሱስ ክርስቶስ አምላክ ከሆነ ሁሉን ቻይ ከሆነ መስቀል ላይ ሆነው በተሰቀለበት ሰዓት አባቴ ሆይ ለምን ተውከኝ? ይሄ ማለቱስ ለምን አስፈለገ? እሱስ አቅም አልነበረ ወይ? ኤሎይ ለማ ሰበክተኒ ወይም ደግሞ አባቴ ሆይ ለምን ተውከኝ ማለቱ ሰይጣን ሩቅ ቢዚ መስለው ፍጡር መስሎት በፊት ይጠራጠር ነበር። አንዳንድ ጊዜ በደረቅ ግንባር ላይ አይን ሲሰራ የሞተውን 4 ቀን የሞላውን ሬሳ የአልዓዛርን ሬሳ ሲያስነሳ፣ ለምጻሞችን ሲያነጻ፣ ዕውራኖችን ሲያበራ፣ ደንቆሮች እንዲሰሙ ሲያደርግ አምላክ ይመስለው ነበር። ልክ ደግሞ ክርስቶስ በገዳመ ቆሮንቶስ እንደተራበና እንደተጠማ ባየ ጊዜ ደግሞ ፍጡር ሆኖ ይታየው ነበር፣ ወይም ደግሞ ፍጡር ይመስለው ነበር ለሰይጣን። ስለዚህ የክርስቶስ አምላክ መሆኑን ሰይጣን 100% እርግጠኛ የሆነበት ጊዜ ቢኖር በመስቀል ላይ ነው። ማለትም ሰይጣን በጥበቡ አዳምና ሔዋንን እንዳሳሳታቸው ሁሉ እርሱም ደግሞ በራሱ ጥበብ ሰይጣን ሩቅ ብእሲ መስሎት ወደሱ እንዲመጣ ከዛ በፊት የነበሩትን ነፍሳት እነዛ ሲወስድ ስለነበረ ሩቅ ብእሲ መስለው እሱ አባቴ ብሎ ቢጸልይ ሰይጣን ወደሱ ይመጣል። ለምን? ሩቅ ብእሲ ስለሚመስለው። እንደዛ መስሎት ሰይጣን ወደሱ እንዲመጣ ስለፈለገ ጥበብን በጥበብ ለማሸነፍ አንድ ለዚህ ነው። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ጩኸት ወይም ደግሞ ይሄን ጸሎት የጸለየበት ምክንያት አባቶችን ብሎ ያስተምራሉ። የአዳምን ጩኸት ሲጮህ ነው። የአዳምን ጩኸት ሲጮህ ነው። አዳም በሲኦል እያለ የጮኸውን ይሄ ዳግማዊ አዳም ክርስቶስ እየጮህለት እንደሆነ ለማስረዳት ነው። ሌላኛውም ደግሞ ክርስቶስ ለምንድን ነው እንዲህ ብሎ የጸለየ? ለምን እንዲህ ያለ ሲል እናንተን መከራ ሲደርስባችሁ፣ እናንተን ፈተና ሲደርስባችሁ እንዲህ ብላችሁ ጸልዩ ብሎ ሊያስተምረን መጀመሪያም ብለን የለ ክርስቶስ ሊያስተምረን ነው የመጣ ነው ብለን የለ። ስለዚህ እኛም መጸለይ እንዲገባን መከራ ሲደርስብን ፈተና ሲደርስብን ወደ አምላካችን መጸለይ ሲገባን ሊያስተምረን ሲል ይሄንን ቃል ተናገረ ወይም ይሄንን ጸሎት ጸለየ። ክርስቶስ እዚህ ምድር በመጣበት ከመሰቀሉ በፊት ሲተፋበት ነበረ፣ ሲገረፍ ነበረ፣ ሲያንገላቱት ነበረ። አንተ አምላክ ሆንክ ራስህን በራስህ አድን ሲሉ ነበረ። እንዶ ክርስቶስ አምላክ እንደዛ የሆነበት ምን እስላም አስተማረ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እውነት ነው፣ አምላክ ነው፣ አዳኝ ነው፣ ሁሉን ቻይ ነው፣ ምንም ነገር ማድረግ ይችላል። አሁን ጴጥሮስ ምን አድርጎ ነበር? ሰይፉን አንስቶ ከአይሁዳን ውስጥ እሱን ሊሰቅሉት ሊይዙት ከመጡት ውስጥ አንዱን ጆሮውን ቆርጦለት ነበር። ግን ክርስቶስ ምንድን ነው የመለሰለት? ጴጥሮስ ሰይፉን ወደ ቦታው መልሰው፣ ሰይፉን የሚያነሱ በሰይፍ ያልቃሉ ብሎ ነው የመለሰለት። እንደውም ጆሮውን መልሶ ምን አደረገለት? ጠገንለት። ይሄ ምንን ያሳያል ብትለኝ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍቅር ነው። የፍቅር አባት ነው። ስለዚህ የፍቅር ባለቤት የፍቅር አባት ፍቅር የሆነ አምላካችን ፍቅርን ሊያስተምረን ስለመጣ ፍቅር ደግሞ አሸናፊ ስለሆነ ፍቅር አሸናፊ ስለሆነ ክርስቶስ ዓለምን ያሸነፈው በፍቅር ፍቅር አሸናፊ ስለሆነ እሱንም ደግሞ ምን ይላል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ላይ ፍቅር፣ ተስፋ፣ እምነት እነዚህ ሶስቱ አንድ ላይ ይኖራሉ፣ ከነዛ ግን ፍቅር ይበልጣል ይላል። ፍቅር ወልደ አብ ወልደ ማርያም ዓለማትን ሁሉ የያዘ አምላክን ከዙፋኑ ያወረደ በከብቶች በረት እንዲወለድ ያደረገ በሰው እንዲገፋ ያደረገ ይሄን ሁሉ መከራ እንዲቀበል ያደረገው ፍቅር ነው፣ ለሰው ልጅ ያለው ፍቅር። ስለዚህ ፍቅር አሸናፊ ስለሆነ ክርስቶስ ፍቅርን ሊያስተምረን እስጢፋኖስን ተመልከት። ከክርስቶስ የተማረውን እኮ መልሰው ምን አለ? ያንን ከክርስቶስ የተማረውን ሕይወት ሲተገብር በድንጋይ የሚወግሩትን አይሁዳውያንን ፈሪሳውያንን ምን አለ? የሚያደርጉትን አያውቁምና ጌታ ሆይ ይቅር በላቸው። የኛ አምላክ የፍቅር አምላክ ስለሆነ
ግራን ቢመታ ቀኝን ደግመ ስጠው ወይም ቀኝን ድገምለት የሚል አምላክ ስለሆነ በፍቅር የሚያሸንፍ ጌታ ስለሆነ ክርስቶስ ይህንን ፍቅሩን ሊያስተምረን ነው እንጂ ያንን ማድረግ አቅቶት አይደለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ዓለምን ለማዳን በቀራንዮ ላይ ተሰቀለ፣ ሞተ፣ ተገረፈ፣ ከሙታንም ደግሞ ተለይተው ተነሳ። ለኛም ትንሣኤያችንን አበሰረልን። ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት መለሰን እንላለን። ትንሣኤ ማለት ምን ማለት ነው? ትንሣኤ ወይም ደግሞ ፋሲካ ማለት ምን ማለት ነው? ስለዚህ ጉዳይ እስኪ ምን ይላል? አሁን ክርስቶስ ከሙታን ባይነሳ ኖሮ ክርስትናችን ከንቱ ነበር ይላል ሐዋርያው ቅዱስ ጳውሎስ። ሞትን ያጠፋ ዘንድ ሞተ፣ ሞትን ደግሞ ድል አድርጎ ተነሳ። ሞት ሆይ መውጊያ የት ወዴት አለ ብለው ቅዱስ ዳዊት እንደተናገረ ኃይልስ የት አለ? ሞት ከዛ በፊት በሰው ልጆች ላይ ነግሶ የነበረው ሞት ሰው ከሞተ በስብሶ እንደሚቀር ተስፋ አስቆርጠው ሰይጣን የሰው ልጅ በዛ አይነት አመለካከት ውስጥ ሲያኖረው የነበረው ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ከሙታን መካከል ሞትን ድል አድርጎ እንደተነሳ የምንናገርበት ጊዜ ነው። እኛ ክርስቶስ ከሙታን መካከል ሲነሳ ትንሣኤን ስንሰብክ የእኛስ ትንሣኤ መቼ ነው የሚሰበከው? እኛም እኮ መነሳት ያለብን ዛሬ ነው፣ ወደ መጠጥ ቤት ሳይሆን። እኛ እኮ ከሙታን እንድንነሳ ነው ክርስቶስ ከሙታን የተነሳልን። በኃጢአት መኖር መሞት ነው፣ ክርስቶስ እንዳግን መስቀል ነው። በበደል መመላለስ እግዚአብሔርን ክርስቶስን ድጋሜ እንደ መስቀል ነው። ክርስቶስ ከሙታን ሲነሳልን እኛም ደግሞ ከሙታን መካከል መነሳት መቻል አለብን። ንቃ፣ ከሙታን መካከል ተነሳ፣ ፈጣሪ እግዚአብሔር ያበራልሃል ይላል ቅዱስ ጳውሎስ። የክርስቶስን ትንሣኤ ስናበስር የኛም ትንሣኤ በዚህ ጊዜ ሊነገር ይገባል። ዳግም ወደ መጠጥ ቤት፣ ወደ አሺሻ ቤት፣ እነዚህ እግዚአብሔር ወደማይፈልጋቸው ነገሮች ከመሄድ ልንቆጠብና ልንመለስ ነው እንጂ የሚገባን በዓላችንን በመጠጥና በጭፈራ ማድረግ የለብንም። ይሄ ቤተክርስቲያንን ማስተምሮ አይደለም። የቤተክርስቲያን አስተምሮ ክርስቶስ ከሙታን ተነስተዋል፣ ክርስቶስ ሞቶላቸዋል፣ ከሙታንም ደግሞ ተነስተዋል። የሚዘፍን የሚሰርቅ እነዚህ አስርቱን ትእዛዛት የሚያፈርስ ሐሜተኛ፣ ምቀኛ፣ ሸረኛ፣ ጠንቋይ ቤት የሚሄድ በእነዚህ ሁሉ ያሉ ሰዎች ሁሉ የእግዚአብሔር መንግስት አይወርሱም። ማለትም በቁም የሞቱ ናቸው ማለት ነው ባጭሩ። ስለዚህ ስለ በዓለ ትንሣኤ አከባበር ስናወራ፣ ስለ ትንሣኤ ስናነሳ እኛ ምንድነው ማሰብ ያለብን? የራሳችንን ትንሣኤ ነው ማሰብ ያለብን። ክርስቶስ ከሙታን ተነሳ አይሰይ፣ እኛስ እንደውም አንዳንድ ጊዜ በእኛ ዘመን እኮ ክርስቶስ ከሙታን ተነሳ ብሎ ቤተክርስቲያን ሲያስተምር እኛ ጭራሽ ወደ ሞት ድጋሚ ወደ ኃጢአት ነው የምንሄደው፣ ወደ ጭፈራ ቤት ነው የምንሄደው። መሆን የነበረበት ግን የቤተክርስቲያን አስተምሮ ክርስቶስ ከሙታን እንደተነሳ እኛም ከሙታን መነሳት፣ መጀመሪያ ከነበርንበት ከኃጢአት ዓለም መነሳት። አየህ፣ ከሙታን መነሳት መንቃት ማለት ይሄ ነው። ከኃጢአት መለየት ነው፣ ከሞት መለየት ነው፣ ከምቀኝነት፣ ከሐሜት፣ ከዘረኝነት፣ እነዚህ ከጥላቻ ከነዚህ ሁሉ ተለይተን ክርስቶስን መምሰል ያስፈልገናል። አንዳንድ ሰዎች ክርስቲያን ስለሆኑ ብቻ እግዚአብሔር መንግስት ይወርሱ ይመስላቸዋል። ክርስቲያን መሆንና ክርስቲያናዊ መንፈሳዊ ሰው መሆን ይለያያል። አየህ፣ ክርስቲያን መሆን በአብ ወልድ ወመንፈስ ቅዱስ መጠመቅ በቂ ነው። ነገር ግን ክርስቲያን መሆን ቀላል ነው፣ መንፈሳዊ ሰው መሆን ግን ከባድ ነው። ክርስቲያን ብቻ ስለሆንን እግዚአብሔር መንግስት የወረሰን አይደለንም። እንደዛ ብሎ የሚያስብ ሰው ካለ ምናልባት እስራኤላውያን ከግብጽ ባርነት ወጥተው ከነዓን ለመግባት በቃ ኤርትራን ባህር መሻገር ብቻውን በቂ ነው ብሎ እንደማሰብ ነው። አየህ፣ በበረሃ መራብን፣ መጠማትን፣ ሌሎች መከራዎችን መታገስን በቃ ያልተማረ ያንን ያላሰበ ሰው እንደማለት ነው። ዝም ብሎ በቃ ኤርትራን ባህር ተሻገርክ ከዛ ከነዓን ገባ እንደዛ ብሎ እንደማሰብ ነው። ክርስቲያን ሆኖ ገነት እንገባለሁ ብሎ ክርስቲያን መሆን ብቻውን በቂ አይደለም። ስለ ክርስቶስ ማወቅ ቀላል ነው፣ ክርስቶስን ማወቅ ግን ከባድ ነው። ምን ማለት ነው? ስለ ክርስቶስ ማወቅ ዕውቀት ነው፣ ክርስቶስን ማወቅ ግን ሕይወት ነው። ክርስቶስ ማወቅ ማለት መንፈሳዊነትን ገንዘብ ማድረግ ማለት ነው። አየህ ምን ይላል በዮሐንስ ወንጌል ምዕራፍ 15 ላይ ክርስቶስ እኛ ክርስቶስን መምሰል እንዲገባን፣ መልካም ስራ መስራት እንዲገባን፣ መልካም ፍሬ ማፍራት እንዲገባን ሲያስተምረን እኔ ወይን ግንድ ነኝ አለ፣ እናንተ ደግሞ ቅርንጫፎች ናቸው አለ። ቅርንጫፍ ከወይኑ ግንድ
ተለይተው ፍሬ ማፍራት እንደማይችሉ ሁሉ አለ እናንተም ከኔ ከተለያችሁ ፍሬ ልታፈሩ አትችሉም አለ። ምን አይነት ፍሬ? መንፈሳዊ ፍሬ። በገላትያ ምዕራፍ 5 ቁጥር 22 ላይ የተጻፉትም ማለት ነው። መንፈሳዊ ፍሬ ሰላም፣ ፍቅር፣ ትህትና፣ በጎነት፣ የዋህነት እነዚህን የመሳሰሉትን ፍሬ ልታፈሩ አትችሉም ከኔ ተለይታችሁ አለ ክርስቶስ። እንደዛ ብሎም ዝም አላለም። ከዛም ቀጥሎ ምን አለ? በእኔ ያለውን አለ በእኔ ያለውን ቅርንጫፍ ፍሬ የማያፈራው ማለትም በእኔ አምነው ክርስቲያን ሆኖ ነገር ግን መንፈሳዊነት የሌለው ማለት ነው። ትህትና የሌለው ማለት ነው። ቤተ ክርስቲያን ውስጥ ነው ትዕቢተኛ የሆነው ማለት ነው። ክርስቲያን ሆኖ ዘማዊ የሆነው ማለት ነው። ክርስቲያን ሆኖ መልካምነት የጎደለው ማለት ነው። እና በእኔ ሆነው ፍሬ የማያፈራውን አባቴ ያንን ቅርንጫፍ ምን ያደርገዋል? ያስወግደዋል፣ ለእሳትም ይዳርገዋል ይላል። ስለዚህ በአጭሩ ስንጠቀልለው ክርስቶስን ማወቅ ብቻውን ሕይወት አይደለም። ክርስቶስንማ ሌሎችም ያውቃሉ እኮ ሌሎችም ቤተ እምነቶች ያውቃሉ ክርስቶስ ማን እንደሆነ። ነገር ግን ሕይወቱ ነው ዋናው፣ መኖሩ ነው ዋናው፣ መንፈሳዊነቱ ነው ዋናው። እና ክርስቶስ ከሙታን ተነሳ ስንል እኛ ወደ ሞት የምንሄድበት በዓል የለንም። እንደውም ክርስቶስን ወደ መምሰል ነው ማደግ ያለብን። እንደውም የተራበውን ነው ማብለት ያለብን። እንደውም የተጠማውን ነው ማጠጣት ያለብን። የታረዘውን ነው ማልበስ ያለብን። እና እግዚአብሔር ትንሣኤውን አከበረን ስንል በእንደነዚህ ሲሆን ነው እንጂ ጭፈራ ቤት በመሄድ አይደለም፣ በመስፈን አይደለም፣ ዘራፍ አካኪ በማለት ሳይሆን በእግዚአብሔር ቤት ሂደን አሁን ቤተክርስቲያን ብትሄድ ትንሣኤ ማግስት እስከ 2 ሳምንት እስከ 1 ወር ቤተክርስቲያን በቃ የሚሄድ ብዙ ሰው የለም። ምክንያቱም መብላት መጠጣት ከአቅም በላይ በልተው በቃ መንፈራፈር እነዚህ ሁሉ ወደ ማድረግ ነው የምናደላውና ያ አይደለም የቤተክርስቲያን አስተምሮ። የቤተክርስቲያን አስተምሮ ይልቁንም መንፈሳዊ በዓሎቻችንን በመንፈሳዊ በሚመስለው ነገሮች ነው ማክበር ያለብን። መጽሐፍ ቅዱስ በሚያዘን ነው ማክበር ያለብን እንጂ ወደ አልተፈለገ አቅጣጫ እግዚአብሔር ፍቃድ ወዳልሆነው በመሄድ መሆን የለበትም። እና በዓሉንም ስናከብር ትንሣኤውንም ስናከብር እንደዚህ ባለ መልኩ እግዚአብሔር በሚወደው መልኩ የተቸገሩትን በማየት እንደውም የበለጠ መልካም ስራዎችን በማየት በመስራት በእንደነዚህ ነው ማክበር ያለብን። እና ትንሣኤ በዓልን በእንደዚህ አይነት ነው ቤተክርስቲያን አክብሩ ብላ የምታስተምረን። የጾምና ኃይል ምግብ እንበላለን። ሮብና አርብ የማይጾምበት ምክንያትስ ምንድነው? አሁን ጾምን ከጨረሰን በኋላ እንበላለን። 55 ቀናቱን እንበላለን አይደል? እንበላለን። ሮብን አርብን አንለውም፣ እንበላለን። ስለዚህ ይሄ ሻረን ነው የምንለው ወይስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ሚዜዎቹ ሙሽራው ከሱ ጋር እያሉ ምን አይሉም? አይጾሙም፣ አያዝኑም። ጾም ደግሞ ምንድነው? ሐዘን ነው አይደለ? ጾም ሐዘን አይደለ? አዎ ማዘን ነው። በጾም ሰዓት ማዘን ነው። ስለ ነፍሳችን ድነት ማዘን ነው። ስለዚህ ሙሽራው ከነሱ ጋር እያለ ማዘን ስለሌለባቸው ሙሽራው ከነሱ ሲለይ እንደሚያዝኑ ወይ ከነሱ ሲሄድ እንደሚጾሙ ሁሉ ያንን ለማስረዳት ቅዱሳን ሐዋርያትም ከክርስቶስ ጋር ሳሉ አልጾሙም። ልክ ክርስቶስ ከነሱ ሲለይ መንፈስ ቅዱስን ከላከላቸው በኋላ መጀመሪያ ስራቸውን ሊጀምሩ ሲሉ የጾሙ ጾም አለ እና የጾሙት እንደዛ ስለነበረ እኛም የማንጾምበት ምክንያት ሙሽራው ያንን ቅዱሳን ሐዋርያትን ያደረጉትን በእነሱ ምሳሌ ሐዋርያዊት ቤተክርስቲያን አይደለ ያለችን ሐዋርያዊት ቤተክርስቲያን ከሐዋርያት የተቀበለችው አስተምሮውን አሁንም ለትውልድ ስለምታስተላልፍ ያንኑ ምሳሌ በማድረግ ነው። ይሄ ነገር እንዳላውቀን በዓለ ትንሣኤንን ጠቅለል አድርገን ስናከብር እኛም የተራቡትን እያየን እንድናበላቸው የተጠሙትን ጎረቤቶቻችንን መልካም ነገር እያደረገን መንፈሳዊነትን እየሸተተን ዘፈንን ትዕቢትን ሳይሆን መንፈሳዊነትን እየሸተተን ትሁታን ሆነን ከክርስቶስ ይህንን የተማርነውን እስካሁን የተማርናቸውን ከክርስቶስ የተማርነውን ተግባራዊ እያደረገን ክርስቲያን መባል ሳይሆን ክርስቲያን መሆንን ገንዘብ አድርገን በቅድስና እንድንመላለስ ለጾማችሁ ስለ ራሳችሁ ስለ ቤተሰባችሁ ስለ ሀገራችሁ ስለ አካባቢያችሁ ስለ ዓለም ሁሉ እንባችሁን ያነባችሁ እንባችሁን የራሔል እንባ የተቀበለው መድኃኔዓለም የእናንተንም ጾማችሁን ጸሎታችሁን እንባችሁን ተቀብለው ስግደታችሁን ተቀብለው ለሀገራችን ለሕዝባችን ለዓለም ሁሉ ቸሩ መድኃኔዓለም ሰላም እንዲሰጥልን ሁላችሁም ክርስቲያኖች
ባላችሁበት በርቱ፣ ጠንክሩ፣ በክርስትናችሁ አትፈሩ። ድሆችንም የምታስቡበት ሀገራችን ኢትዮጵያንን የምታስቡበት ያደርግላችሁ። የታሰሩትንም ባላችሁ ገንዘብ የምትረዱ ያደርግላችሁ። መድኃኔዓለም ለሁላችንም መልካም በዓል ያደርግልን። መልካም በዓል